ሰላም ወደ እግዚአብሔር ቤተሰቦች እንደምን አላችሁ? የዛሬ ታሪክ ደግሞ ለሴት ወጣት እህቶቻችን ጥሩ የሆነ ትምህርት የሚሰጥ እንዲሁም ለወንድሞቻችንም ይሆናል። ጥሩ የሆነ ትምህርት የሚሰጥ በዛ ላይ ደግሞ የእመቤታችን የቅድስት ድንግል ማርያምን ፈጥኖ ደራሽነት የኪዳነ ምሕረትን ፈጥኖ ደራሽነት በደንብ የሚያሳየን ጥሩ የሆነ ታሪክ ነው። ወደ ታሪኩ እንገባለን። የክፍለ ሀገር ልጅ ነኝ። የስራ ውድድር ማስታወቂያ ወጥቶ እሱ ልወዳደር ነበረ እዚህ አዲስ አበባ ያለች ጓደኛዬ ጋር የመጣሁት። ቀኑ 15 ነበረ። በማግስቱ ደግሞ 16 ኪዳነ ምሕረት ነበረች። የመጣሁበትን ስራ ለመወዳደር በጠዋት ነበረ ከቤት የወጣሁት። ቆሜ ታክሲ እየጠበኩኝ እያለ የሆነ ሲኖ ከፊቴ መጣና ቆሞ የሆነ ሰው አወረደ። ከዛ እኔ ዞር አልኩኝ። ከዛ ነይ ልሸኝሽ፣ የሀገሬ ልጅ ትመስያለሽ፣ ወዴት ነሽ ነይ አለኝ። አይ ችግር የለውም ታክሲ እጠብቃለሁ ብዬ መለስኩለት። ነይ ችግር የለውም እግረ መንገዳችንን ነው የምንሸኝሽ፣ ነይ ግቢ አለኝ ሹፌሩ። ጠጋ ስላቸው ከውስጥ ሁለት ረዳቶች አሉ። በዛ ላይ አንገታቸው ላይ ማህተም አለ። ያው እጄ ላይ ያለችዋን የታክሲ ብር ባተርፍ ሌላ ነገር ላይ አውላታለሁ ብዬ የታክሲ ብሬንም የመቆጠብ መሰለኝና የአንገታቸውን ማህተብ ሳይ በቃ ለክፉ አይሰጡኝም ብዬ በመሸኘት ተስማማሁና ገባው። የበለጠ እያወራን ስንሄድ ደግሞ እኔ ከመጣሁበት አካባቢ የመጡ ልጆች እንደሆኑ ሳውቅ መኪናው ውስጥ ብዙ የተለጣጠፉ የቅዱሳን ስዕሎች ሳይ በኦርቶዶክስነታቸውን ሳረጋግጥ በቃ የበለጠ አመንኳቸውና ምንም ፍራቻና ጥርጣሬ ስሜት እንዳይሰማኝ አደረገኝ። ለምን መተሽ ነው? ወዴት እየሄድሽ ነው? ብለው ጠየቁኝ። ማስታወቂያ ወጥቶ እዛ ልወዳደር እንደሆነ ነገርኳቸው። ከዛ አይዞሽ በርቺ፣ ከክፍለ ሀገር ሲመጡ ነገሮች ሁሉ ይከብዳሉ፣ ግን በርቺ እያሉ ብዙ አወሩኝ፣ ብዙ አበረቱኝ፣ ብዙ ነገር አጫወቱኝ እና እኔም የመጣሁበት አካባቢ ያለውን ነገር ለምን እዛ መቆየት እንዳልቻልኩ ስነግራቸው አዘኑልኝ። በቃ እኔም እረዳሻለሁ፣ ሰው እጠይቀልሻለሁ፣ እኔም እንደዚህ መንገድ ላይ የተዋወቅኳቸው ሰዎች ናቸው ረድተውኝ ለዚህ ያበቁኝ ብሎ እደውልልሻለሁ፣ ስልክሽን ስጥኝ ብሎ ስልኬን ተቀበለኝና ስራውንም እፈልግልሻለሁ፣ እኔ እዚህ ብዙ ጓደኞች አሉኝ እንዳትፈሪ ብሎ ሹፌሩ የታክሲ ሰጠኝና ምን አይነት መልካም ሰዎች ገጠሙኝ ያልኩኝ አመስግኜ ወረድኩ። እኔም የሄድኩበትን ጨርሼ ፈተናዬን ተፈትኜ ወደ ጓደኛዬ ቤት ተመለስኩኝ። ከዛ ወደ 12 ሰዓት አካባቢ ሹፌሩ ደወለና ነይ እዚህ ማርያም ነን፣ እቤት ተቀምጠሽም ከሚደብርሽ ነይ፣ ለጓደኛዬም ደውዬለታለሁ እደውልልሃለሁ ብሎኛል፣ ነይና ታወሪዋለሽ አለኝ። እኔም ተነስቼ ፈጣሪ ሊረዳኝ ይሆን ብዬ ተነስቼ ሄድኩኝ። ስሄድ ግን ውስጥ ቤተክርስቲያን አጥር ግቢ ውስጥ መስለዊ ነበር፣ ግን አስፋልት ዳር ነበር የነበሩት። ከዛ ሰላም ከተባባልን በኋላ ከዚህ አፈር ልንጭን ነው፣ በዛውም ሀገር ታያለሽ፣ ቶሎ እንመለሳለን አሉኝ። አይም እንዳልል እችን የስራ ነገር ከረዱኝ ብዬ ቶሎ ማስቀየም አልፈለኩም። በዛ ላይ በቃ መልካም ሰዎችም አድርጌ ስላሰብኳቸው አልፈራውም። ሄደን አፈሩን ጭነው ስንመለስ አረ እኔ እየመሸ ነው እዚህ ጋራ አውርዱኝ ስለው ወይ እዚህ ጋር እኮ ነው የምንገለበጠው እያለኝ የሚገለብጡበት ቦታ ደርሰን ወደ ቤት ስንመለስ ሁለቱ ረዳቶች ወረዱ። እንዴ ወዴት ነው የምትወርዱት ስላቸው አይ እኛ እዚህ ነን እሱ ይሸኝሻል ብለው ሄዱ። እሱ ግን መንገዱ ላይ 10 ጊዜ መኪናዬ የማይሆን ድምጽ እያሰማኝ ነው እያለ 10 ጊዜ መኪናውን እያቆመ ይወርዳል። በመሃል ደግሞ ስናወራ በጣም ብዙ ነገሮችን እንዳሳለፈና ጸበል ሄዶ ይርጋለም ቅድስት አርሴማ ሄዶ እንደተፈወሰ መኪናም ተገልብጦ ብዙ አደጋም ደርሶበት እንደነበረ እግዚአብሔር እንደረዳው ስለነገረኝ ብዙ የተጎዳ ሰው ነው ብዬ እኔ ጭራሽ በጣም እያዘንኩኝ ስለነበረ ምንም ያደርገኛል ብዬ አልጠረጠርኩም። እሱ ግን 30 ደቂቃ የማትሞላ መንገድ እንዲሁ 10 እየወረደ ሰዓቱን ሲገድል ከምሽቱ 2 ሰዓት ሆነ መንገድ ላይ። ካሁን ወደ ቤቴ በገባው እያልኩኝ ስጠበብ ጭራሽ የሆነች መንገድ ላይ ያለች ምግብ ቤት አቁሞ እራት ካልበላም ብሎ አረፈው። አረ በጭራሽ እኔ መሽቶብኛል አድርሰኝ አልፈልግም በጣም መሽቶብኛል ብለው ብሰራው የሙጥኝ ብሎ ድርቅ አለብኝ። እኔም በጣም ውስጤ እየተጨነቀ ጭንቀቴን ለመደበቅ እየሞከርኩ እሺ በቃ ከመሸም አይቀር እሱ ቢያደርሰኝ ይሻላልን ብዬ በመብላት አይበለው በላንና ስለመሸ ውስጤ እየፈራ ግን ካየሁበት መልካምነትና ካወራልኝ ታሪክ አንፃር ደግሞ ምንም ያደርገኛል ብዬ ሳላስብ ከዛ ወጥተን ወደ መኪናው ገባን። ስንገባ በቃ አሁን ወደዚህም ወደዛም አትበል በእናት በጣም መሽቶብኛል ወደ ቤት አድርሰኝ አልኩት። አይ ከዚህ በኋላማ አትሄጂም በቃ አብረን ነው የምናድረው ብሎኝ ያረፈው። ልቤ ስንጥቅ ነበር ያለው። ወጥመድ ውስጥ በገዛ እጇ የገባች አይጥ የሆንኩ ነው የመሰለኝ። እንዴ አረ በጭራሽ አይሆንም ተው በቃ ራሴ እሄዳለሁ ብዬ በሩን ልከፍት ስል በሩን አጠበቀብኝ። መስኮቱን ቆለፈ፣ ቀበቶውን ፈታ፣ ሱሪውን አወለቀ። በቃ ራሱን አያውቅም። የእኔንም ልብስ ሊያወልቅ ታገለኝ። ባለ በሌላ አቅሜ
እኔም እየታገልኩ ጮኩ። ኪዳነ ምህረት ብዬ ያልኩኝ አለቀስኩኝ። እሱ ግን ለቅሶዬ ምንም አልመሰለውም። እኔ ኪዳነ ምህረት ድረሽልኝ፣ ኪዳነ ምህረት ድረሽልኝ፣ ኪዳነ ምህረት በቃ አሳልፈሽ ሰጠሽኝ፣ ኪዳነ ምህረት ተውሽኝ እያልኩ ጮኩ። በቃ አፌ ያለ ኪዳነ ምህረት ምንም የሚጠራው ነገር አልነበረም። ኪዳነ ምህረት ሁሌም የመጨረሻ አማራጭ ነች። ከዛ በምን ተአምር እንደሆነ ሳላውቅ እንደዛ ግሎ ራሱን ስቶ እሳት ለብሶ የነበረ ሰውዬ ብቻ ተነስቶ ቁጭ አለ። እንደዚህ በእልህ አይሆንም፣ አንቺም እልህ አያዋጣሽም፣ ተረጋግተን እናውራበት አለኝ። እንደዛ እምነቱን አይቼ ማህተቡን አይቼ መልካም ሰው ነው ብዬ እግዚአብሔርን የሚፈራ ሰው ነው ብዬ ያመንኩት ሰው በአንዴ ወደ አውሬነት ሲለወጥብኝ ሊገለኝ እንደማይችል ምንም ማረጋገጫ ስላልነበረኝ እናውራበት ሲለኝ ምኑ ላይ እንድናወራበት እንደፈለገ ባይገባኝም ለመዳን ምንም አማራጭ ስላልነበረኝ እሺ ብዬ ነበር ተነስቼ ቁጭ አልኩት። ልክ ተነስቼ ለመቀመጥ ስመቻች ግን መጀመሪያ ያጠበቀው በር ምኑን እንደነካሁት ሳላቅ በሩ ክፍት አለ። ስገባ እንኳን እጄን ይዘው ጎትተውኝ ካወጡኝ መኪና ላይ እንዴት ዘልዬ እንደወረድኩኝ አላውቅም። ብቻ መኪናው ስር የነበረ የውሃ መውረጃ ገደል ውስጥ ሳልወድቅ ወርጄ መሬት ቆሜያለሁ። ስልኬን በእጄ ይዣለሁ። ፀጉሬ ተንጨብርቧል። ባዶ እግሬን ነኝ። ብቻ እንዳይሆን ሆኛለሁ። ከዛ በዛ ሰዓት ከእግዜር የላከው መልእክተኛ ካልሆነ በስተቀር ዝር የሚል ወፍ በሌለበት ቦታ አንድ ባጃጅ ከየት መጣ ሳልለው ከፊቴ መጣ። ከሞትኩኝም ገጭቶኝ ልሙት እንጂ የዚህ ሰውዬ መጫወቻ አልሆንም ብዬ ሮጬ ቀጥ ብዬ መንገዱን ዘግቼበት ቆምኩኝ። ከዛ ባለባጃጁም እግዚአብሔር ይስጠው ሞልቷል፣ ግን እንደምንም አጠጋግቶ ተቀመጪ አለኝና ወዴት ነች ሲለኝ መሄጃዬን ስነግረው አይ ከዚህ በኋላማ ብዙ መሄድ አትችይም መሽቷል ብሎ ከፊት ለፊት አስፋልት ዳር ያለች ትንሽዬ የትራፊክ ቤት ጋር አውርዶ ከትራፊኩ አገናኘኝ። ከዛ ትራፊኩ ሲያየኝ ባዶ እግሬን ነኝ። በዛ ላይ የውስጥ ሱሬን በእጄ ይዣለሁ። በቃ የሆነ ነገር እንደሆንኩ ገብቶታል። ምንድነው የሆንሽው? ጭራሽ ደግሞ በእጅሽ ያልሽውስ ምንድነው ብሎ ጠየቀኝ። አይ ብር ስጠኝ፣ በቃ አትጠጋኝ አልኩት። እኔ ብር የለኝም ግን እዚሁ ቆይ የማውቀው ሰው እስኪመጣ አለና አንዱ ሲመጣ እዚህ ቦታ አድርሳት አለ። ሰውየውም የጓደኛዬ ቤት መግቢያ መንገድ ላይ አወረደኝ። እዛ ጋር ደግሞ ሮንዶች አገኙኝና ምን ሆነሽ ነው ብለው ሲጠይቁኝ ነገርኳቸው። እነሱም ይዘውኝ የጓደኛዬ በር ድረስ ወስደውኝ አስገብተውኝ ተመለሱ እና እንጀራ ፍለጋ ብዬ ከእናቴ ቤት ወጥቼ ተላልፌ ለአውሬ ተሰጥቼ ቢሆን በሽታው የሞራል ስብራቱ ስንቱን እቋቋመው ነበረ። ግን አሁን ኪዳነ ምህረት ከአውሬ እጅ አስጥላኝ ያን ዕለት የተወዳደርኩትን ስራም አልፌ ሰውን በየዋህነት ማመንም እንደማያስፈልግ ኪዳነ ምህረት አስተምራኝ እናቴ እመቤቴን ሁሌ እያመሰገንኳት አለሁኝ እልሻለሁ ብላናለች። እውነት በደንብ በጣም የሚያስተምር ታሪክ ነው ለእህቶቻችን ለወንድሞቻችንም ደግሞ እግዚአብሔር የረዳው ሰው ሌላ ሰውን ሊያጠቃ በሌላ ሰው ላይ ደግሞ አደጋ ሊያደርስ አይነሳምና ከእሷ ጋር የነበረች ኪዳነ ምህረት ጻድቃን ሰማዕታት ቅዱሳን መላእክት አምላካችን መድኃኒታችን እግዚአብሔር ሁሉ የጦር ጋሻዎቻችን ናቸው፣ ከክፉ ነገር የምንድንባቸው ናቸውና አምላካችን መድኃኒታችን ኢየሱስ ክርስቶስ ጻድቃን ሰማዕታት ቅዱሳን መላእክት ሁሉ ከኛ ጋር የሆኑ ይሄንን ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ብዙ ሰዎች ጋር አድርሱት። የእግዚአብሔርን ድንቅ ስራ የእግዚአብሔር ረዳትነት የመመስከር ስራችን እንደቀጠለ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም